ወበረካቱ ውድና እየተወደዳችሁ እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። በያላችሁበት የዓለም ዳርቻ ያለ ህዝነት ሰላም አይነጠላችሁ እላለሁኝ። በያለንበት አላህ ይጠብቀን፣ ሀገራችንን ሰላም ያወርድልን፣ ሰላም ያደርግልን እላለሁኝ ማለት ነው። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ እላለሁኝ ማለት ነው። ውዶች ዛሬ ወላሂ ብታምኑ ባታምኑ ማለት ነው በጣም በቃ የሆነ እንጃ ውስጤን የተሰማኝ ነገር አለ ስላችሁ ከባድ ነው ማለት እስከ ዛሬ እኔ ሳይ ቀልድ ነገር ነበር የሚመስለኝ ማለት ነው። እና በየቲክቶኩ ትዳር አገናኘን ምናምን እያሉ ትዳር እያገናኟቸው ነበረ ማለት ነው። እኔ ግን ያንን ነገር እውነት ነው ብዬ አልጠበቅኩትም። አሁን ደግሞ በማን ቤት ሆኗል መሰላችሁ? ቲክቶከር ሀቢባ በሀቢባ ቤት ማለት ነው። ሀቢባ ሕክምና ወጥታ ከሌላ ከእንትን ወጥታ ደግሞ ትዳር አገናኝ ሆናለች ማለት ነው። እኔ ማገናኘቱ ሳይሆን እንትን እያለኝ ያለው በቃ ባህላችን ተረሳ። ቤተሰቦቻችን ፈቅደውና አይተው ቤተሰቦቻቸው ጋር ቤተሰብ ተገናኝቶ መፈቃቀዱ ቀረ። በቃ ወላሂ ግርም አለኝ ወላሂ። እና ወላሂ ጉንፋን ለራሱ አሞኛል ማለት ነው። ዛሬ ራሴን ማሞኛል ማለት ነው። ይግድ ነኝ ግን ወላሂ በጣም በቃ ሲያመኝ በቃ ሳዳምጣቸው በቃ ሁሉ ነገር እንዴ እሷ ማን ስለሆነች ነው እንደዚህ አሳልፋ ለትዳር እንትን የምታገናኘው ትዳር የምትሰጠው? እንደው ከመቼስ ወዲህ ነው እድሜ ምናምን እየተጠየቀ እድሜው ስንት ነው እድሜዋ ስንት ነው እየተባለ ሚዲያ ላይ እንደገና ትዳር አገናኝ የሆነችበት ምክንያት ለምንድን ነው? ምን ነው ሴቶች ወንዶች ምን ሆናችሁ ነው? አራት ወንድሞቻችን ወላሂ ባካችሁ ትዕግስት አድርጉ፣ ወላሂ ትዕግስት አድርጉ። እንደው የት እየገባን ነው? የት እየደረስን ነው? ወላሂ የት እየደረስን ነው? እኔ ግራ ተጋባኝ። እንደው በቃ አላማችን ይሄ ብቻ ሆኖ ቀረ። የሚዲያ በቃ ሁሉ ነገር በሚዲያ ሆኖ ቀረ ማለት ነው። እንደው ለልጆቻችን ለምንወልዳቸው ልጆች ለምናፈራቸው ልጆች እንደው ይሄን ነው የምናስተምረው? ይሄን ትውልድ ነው የምናስተምረው? የሌላው ቆሻሽነት ሲያንሰን እንደገና ደግሞ ትዳር በሚዲያ ላይ ኧረ ፈጣሪ ትዕግስት ውስጥ ወላሂ እኔ እንደ ዛሬ ወላሂ ተከፍቼ አላውቅም። እንደ ዛሬ እንትን ብሎኝ አያውቅም፣ ተሰምቶኝ አያውቅም። ቢያንስ የቤተሰቦቻችንን ክብር እንኳን ለቤተሰቦቻችን እንኳን ክብር መጨነቅ አለብን። ለቤተሰቦቻችን ክብር እንኳን መጨነቅ አለብን። በሚዲያ ላይ ጭራሹን እንካንካ ናይ ቶሎን ይተማመንበታለሁ እና ቶሎ እኔ ተማመንበታለሁ። ኧረ እሺ ነው። ኧረ ወዴት እየሄድን ነው? እንደው ወደ ማንኛው እንትን ነው የምንጮኸው? ላላህ ብላችሁ እንደው የት እየሄድን ነው? የት እየደረስን ነው? ላላህ ብላችሁ እንደው ምን አለበት ለአባትሽ ክብር፣ ለእናትሽ ክብር፣ ለወንድምሽ፣ ለእህትሽ እንደው እንግዲህ ወዳ ስለምትወለደው ልጅሽ እንደው እንግዲህ ወዳ ለምትወለደው ልጅሽ ስራሱ እንደው ምንድን ነው የምታስተምሪያት? እንደዚህ ብዬ በሶሻል ሚዲያ ነው ያገባሁትና የተዋወቅኩት ብለሽ ልትያን ነው? አንተስ አባትዬው ልትላት ነው? ልትለው ነው ለልጅህ? እንደው ምን አይነት ጊዜ ነው የደረስንበት? እውነት የመጨረሻው እንትን የደረስነው ማለት ነው በቃ። እና ምን ነው? ኧረ ዘመዶችም እንደው እንደኔ የተጨነቃችሁ ካላችሁ ወላሂ እንደው መላብሉ እንደው ወላሂ እንደው ለእናት ለአባት ክብር እንኳን የላችሁም። እንደው ለእናታችሁ ለአባታችሁ ክብር እንኳን የላችሁም ትንሽ። እንደው ምን ጉር ነው? ኧረ ሼ ነው ወላሂ ሼ ነው። ቆይ እስቲ እንደዚህ ጨርሳችሁ በሚዲያ ላይ በሚዲያ ላይ ሄዳችሁ ደግሞ ትጋቡ ነው? ሰርጋችሁም እዛው ላይ ሊሆን ነው ቲክቶክ ላይ። እኔ ግርም እያለኝ ነው ነገሩ ሁሉ። ምን እንደምላችሁ አላውቅም። ወረባቦ ጋር ደም እንደተፈስሽ ነግሬሽ እና በጣም እያስጠላኝ ነው ወላሂ። ሁሉ ነገር አስጠላኝ ሳየው ስመለከተው ሁሉ ነገር በጣም አጅብ የሆነብኝ በጣም ነው ያስጠላኝ። በጣም ነገር አለም ሁሉ እንትን ያለኝ ማለት ነው። አንድ ሁን አዲስ ነገር በቃ የማይመጥነን ለኛ ለኢትዮጵያውያን የማይመጥነን ሳይ በቃ ሁሉ ነገር ያመኛል።
ከምላችሁ በላይ ማለት ነው። ከመጥፎም ስራ ይሁን ከእንደዚህ አይነትም የተንዘላዘለ ነገር ይሁን በቃ ስማችንን አገራችንን ከማያስጠራ ነገር ሳየው በጣም ከባድ ነው ወላሂ። እና እኔ እንጃ የምታውቁ እና እንደው የሆነ ነገር የምትሉ ነገር ካላችሁ እስኪ ወላሂም አላበሏቸው ነው። እነሱም ወላሂ ሚዲያ ላይ መጥቶ ሚዲያ ላይ ተጋብቶ ሚዲያ ላይ ሲፋቱ ነው የምናየው። በሚዲያ እንትን ብለው በሚዲያ ተጋብተው አገር እንደገና ቤተሰብ ጋር ሂዱና እንደዚህ በሉ ነው ሲሉ ነው የምንሰማው። ከዛ ላይ ደግሞ ያለሽን ነገር ኒካላ ወርድም ሲልሽ የዘን ሰዓት 100-200 ሺህ ብር ክፈይ ሲልሽ የዘን ሰዓት አፍሽን ትከፍቻለሽ። ሄደሽ ቤተሰብ ጋር እንደዚህ ያርጎኝ እንደዚህ ብሎኝ እያልሽ ማለት ነው። ቤተሰብ ያልገባበትን መጀመሪያ ቀን ቆርጦ ግቡ ብሎ ቤተሰብ ጋር ትውውቅ ያላደረገስ ባል ሄደሽ መጨረሻ ላይ አፍሽን የምታላዝኙና አፍሽን የምትከፍቺው ወይ ከወንድምሽ ጋር ነው ወይ ከእናትሽ ከአባትሽ ጋር ነው። ስለዚህ ብትሰተር ወንድም አለም አንተም የሰው ኒካ ይዘህ መጨረሻ ላይ ሌላ ነገር ከምታመጣ የሰው ብር ያልሰራህበትን ያላላበህም ብር ክፈይ እያልክ ኒካላ ወርድም እያልክ ከምትንዘላዘሊ አስቀድማችሁ ሰቡበት። በሚዲያ ላይ በዚህ እንትን ሸይጣን አዘል ሚዲያ ላይ እየመጣችሁ ትዳር እየፈለጋችሁ ትዳር ፈላጊ ነን እያላችሁ አትንዘላዘሉብን ነው ወላሂ። እንደው ለቤተሰቦቻችን ክብር ስጡ፣ ወላሂ ለቤተሰቦቻችሁ ክብር ስጡ። ሁላችንም ክብር እንስጥ። ከእናንተ ብቻ አይደለም። በነገራችን ላይ እኔ የምሰራ ከሆነ ያንስ ነገር መቆጠብ አለብኝ። ለቤተሰቤ ክብር መኖር አለበት እና እየተገሄርን ነው ወላሂ። እና በጣም የሚያስጠላ ነገር ነው ወላሂ። እኔ ዛሬ ሳየው በጣም ያስጠላኝ። እስከ ዛሬ ቀልድ ነበር የሚመስለኝ ወላሂ፣ ቀልድ ነበር የሚመስለኝ። አሁን ወላሂ እንትና እያሉ ጭራሹን እየተማማሩ እኮ ነው እንትን የሚሉት። እቺ ትሆናለች አትሆንም፣ ይሄ አይሆነኝም እየተባባሉ ወላሂ በእንትናቸው እየማሉ ማለት ነው። አስተግፍሩላህ አልዓዚም ያ ረቢ አስተግፍሩላህ አልዓዚም። እና ለማንኛውም ውዶች በሌላ ቪዲዮ እና ላይ በስም እንገናኝ። ሰላም አለይኩም ወራህመቱላህ።